አንድ ህልም አንድ ስክሪን እና ብዙ ትጋት። ዛሬ የምናከብረው ምርቃት ብቻ አይደለም፣ የብዙ ወራት ጥረት ትዕግስትና ለውጥ ነው። በሎሚ ትምህርት ቤት በኦንላይን ክላስ ተገናኝተን በሳምንት 9 ሰዓት ዙም ክላስ እየተማርን ከባዶ ጀምሮ ዛሬ ደረጃ ደርሰናል። መጀመሪያ ስለ ዩቲዩብ አከፋፈት ተማርን። ቻናል እንዴት እንደሚከፈት፣ ተምኔል እንዴት እንደሚሰራ፣ ቫይራል ታይትል እንዴት እንደሚጻፍ፣ ቪውወርስ እንዴት እንደሚስቡ ሁሉንም ስቴፕ ባይ ስቴፕ ተማርን። ከዛ በኋላ ስለ ሞኔታይዜሽን ተማርን። ዩቲዩብ ላይ ገቢ እንዴት እንደሚፈጠር፣ ዋች ታይም ምን እንደሆነ፣ ሰብስክራይብ እንዴት እንደሚጨምር በዝርዝር ተረዳን። ቲክቶክ ላይ ቫይራል ኮንተንት እንዴት እንደሚሰራ፣ አልጎሪዝሙ እንዴት እንደሚሰራ፣ ቪው እንዴት እንደሚጨምር፣ ኦዲየንስ እንዴት እንደሚያዝ በጥልቅ ተማርን። ካንቫ ላይ ፕሮፌሽናል ዲዛይን እንዴት እንደሚሰራ፣ ተምኔል፣ ሎጎ፣ ፖስት ዲዛይን እና ኮንተንት ኤዲቲንግ ተማርን። ኤአይ ቱልስ ስንጠቀም ኮንተንት ክሪኤሽን እንዴት ቀላል እንደሆነ፣ ስክሪፕት ጽሁፍ፣ ኢሜጅ ጀነሬሽን፣ አይዲያል ክሪኤሽን እና ስማርት ኤዲቲንግ ተማርን። እነዚህ ሁሉ ትምህርቶች በዙም ክላስ ብቻ አልቀሩም። ክላስ ቪዲዮ ተቀርጾ ይቀመጥልን ነበር። ያልገባንን ደግመን እንድናይ፣ የቀረንን እንድንሞላ፣ በራሳችን ፔሲንግ እንድንማር እድል ነበረን። በዚህ ጉዞ ውስጥ ኢንተርኔት ችግር ነበረ፣ ድካም ነበር፣ ተስፋ የሚያስቆርጡ ቀናት ነበሩ። ግን አልተውነውም። ምክንያቱም እኛ ህልማችንን ለማሳካት የመጣን ሰዎች ነበርን። በተለይ መምህራችን ተስፋዬ ሀረርጌው ከመማርን በላይ ጥልቅ ራዕይ አሳይቶናል። ትልቁን አስቡ፣ አትፍሩ፣ ጀምሩ የሚለውን መንፈስ አስተምሮናል። ዛሬ የምንመረቀው ሰርተፊኬት ብቻ አይደለም፣ አዲስ ስኪል፣ አዲስ እውቀት፣ አዲስ እድልና አዲስ ህይወት ነው። ለጓደኞቻችንም በኦንላይን ብንገናኝም የፈጠርነው ወዳጅነት ልዩ ነበረ እና ሎሚ ትምህርት ቤት ህልማችንን ስለከፈተልን ከልብ እናመሰግናለን። ይህ የመጨረሻ አይደለም፣ ገና ብዙ እንሰራለን።